ጤና ይስጥልኝ። ዶክተር ሚልኪያስ ፀሐይ እባላለሁ። ኦርቶፔዲክ ሰርጅን አሲስታንት ፕሮፌሰር ነኝ። በዶክተርስ አሊያንስ ጀነራል ሆስፒታል እገኛለሁ። አጥንት አጠቃላይ ሕክምና፣ ጉልበትና ዳሌ መገጣጠሚያ አጠቃላይ ቅየራ ኦፕሬሽንን ከምንሰጣቸው አገልግሎቶች ውስጥ ጥቂቱ ነው። አንዳንድ ታካሚዎቻችን ወይ አንዱን ሳይድ አንዳንድ ጊዜ ደግሞ በሁለቱም ሳይድ ጉልበትና ዳሌ መገጣጠሚያ ችግር ገጥሟቸው ወይም ተጠቅቶ ይመጣሉ። በዚህን ጊዜ አንዱን ሳይድ ሰርተን ቆይታ በኋላ ወደ 3 ወር አካባቢ ቆይተን ደግሞ ሁለተኛውን የምንሰራበት ጊዜ አለ። አንዳንድ ጊዜ ደግሞ ታካሚው የሚችልና ታካሚው ስታተስ እነዚህን ኦፕሬሽኖች በአንድ ጊዜ ለማስኬድ ብቁ ሆኖ ካገኘው ደግሞ በአንድ ጊዜ አንድ ኦፕሬሽን በአንድ አነስቴዚያ እና በተመሳሳይ ቀን ሁለቱም ጉልበትና ሁለቱንም ዳሌ መገጣጠሚያ ቅየራ ማድረግ እንደምንችል ለመግለጽ ያህል ነው። ጥቂት ከሰራናቸው ታካሚዎች ውስጥ እንደ ምሳሌ ዛሬ የምንጠቅሳቸው አንድ እናት ሁለቱም ጉልበት መገጣጠሚያቸው በጣም ከፍተኛ ስቃይ ኖሯቸው በአንድ ቀን በተመሳሳይ ኦፕሬሽን ቴብል ታካሚያችን እና ጉልበት መገጣጠሚያ ከኦፕሬሽኑ በፊት ይህንን ይመስላል። ኦፕሬሽኑ ደግሞ በተሳካ ሁኔታ ከተሰራ በኋላ ያለው ኤክስሬይ ደግሞ ይህንን ይመስላል። እዚሁም ሌላ ታካሚ ሁለቱንም የዳሌ መገጣጠሚያ በጣም በከፍተኛ ህመም ሲሰቃይ የነበረ አንዱን ሰርተንለት ከተወሰነ ጊዜ ቆይታ በኋላ ደግሞ ሁለተኛውን ከሰር የሁለቱም የዳሌ መገጣጠሚያ ከኦፕሬሽን በፊት በሂደት የነበረው ይህን ይመስላል። ከሁለት የተሳኩ ኦፕሬሽኖች በኋላ ደግሞ ይህን ይመስላል። እነዚህን አይነት ህክምናዎች ለማግኘት በዶክተርስ አሊያንስ ጀነራል ሆስፒታል ብለው ማግኘት እንደሚችሉ በትህትና ለመግለጽ እወዳለሁ።